እሺ እንዴት ዋላችሁ? እንኳን አደረሳችሁ። እሺ ስሜ ፋኖ ወርቁ ማሞ ከሸዋ ጠቅላይ ግዛት የፖለቲካ ዘርፍ አስተዳደር። አባቶቻችን ቅድም እንዳስተማሩት መግቢያ ላይ ምን አሉን? እንደ በጎች በተኩላዎች መካከል እልካችኋለሁ ይላል መጽሐፍ ቅዱስ፣ የእግዚአብሔር ቃል ነው አይደለም? ስለዚህ ዛሬም ደግሞ ምናልባት ዛሬም ደፈር ብለው መናገር ያለባቸው አባቶቻችን ወደፊትም እንደተላከን ነው። በዚህ ሰዓት ያለነው በተኩላዎች መካከል ነው። ከዚህ በላይ በተኩላዎች መካከል መላክ የለም። ስለዚህ ዛሬም እኛ እየታገልን ያለነው ዝም ብለን ወይ ስልጣን ፍለጋ ወይ ሌላ ጥቅም ፍለጋ አይደለም የሚወጣ ነው። የአማራ ሕዝብ በዚህ ሰዓት ስለተገፋ ነው። ተገፍተናል፣ ተፈናቅለናል፣ ታርደናል። ቤተክርስቲያናችን እቺ ተውፊታችን ዛሬ የምናከብራት ቅድስት ቤተክርስቲያን በየቦታው እየተቃጠለ ስለሆነ ነው። አሁን እኛ ዛሬ የምንገኝበት ቦታ መሃል ላይ ስለሆነ ብቻ ምናልባት ይህን አይነት ዕጣ ፋንታ ስላልገጠመው ይሆናል ዛሬ በሰላም እዚህ ቦታ ላይ ያከበርን የምንገኘው። በየቦታው ግን ከ91 ቤተክርስቲያን በላይ እንደ ጧፍ ነደዋል በዚህ ሰዓት ማለት ነው። እንግዲህ እኛ ክርስቲያኖች ነን ስንል ቤተክርስቲያኖች እየተቃጠሉ ነው። ዝም ብለን ምናልባት አንዳንድ ቦታ ላይ አባቶች ቤተክርስቲያን ላይ የፖለቲካ ስብከት አይሰበክም፣ ትክክል ነው። ግን እኛ እየታገልን ያለነው የፖለቲካ ትግል አይደለም። እኛ እየታገልን ያለነው የፖለቲካ ትግል ሳይሆን የመኖር ያለመኖር የህልውና ትግል ነው እየታገልን ያለነው ማለት ነው። አማራ በዚህ ሰዓት በመከራ ውስጥ እያለፈ ነው። ምናልባት በዚህ 5 ዓመት 6 ዓመት ውስጥ በዚህ ምድር ላይ ታይቶም ተሰምቶም የማይታወቅ ግፍ በአማራ ህዝብ ላይ እየተፈጸመ ነው ያለው። ስለዚህ ፋኖ የሆነው ዝም ብለን አይደለም ጫካ የገባ ነው። ሁሉም ከተመቻቸ ቅድም አይታችኋቸው ከሆነ ምናልባት ከፋኖ ውስጥ እዚህ ከበሮ ሲመቱ አይታችኋቸዋል። ዲያቆናቶች ናቸው። ቀሳውስትም አለ፣ ዲያቆናትም አለ። ዲያቆናቱ ቅዳሴውን ትቶ ጫካ የገባው ጥቅም ፍለጋ አይደለም። መምህሩ ጫካ የገባው ጥቅም ፍለጋ አይደለም። ዶክተሩ ጫካ የገባው፣ ገበሬው እርሻውን ትቶ ጫካ የገባው ጥቅም ፍለጋ አይደለም። ተነክተን ነው፣ ተገፍተን ነው፣ አላስኖር ብለውን ነው። ቤተክርስቲያናችን ስለተቃጠለች፣ አባቶቻችን ስለተደፈሩ ነው፣ መነኮሳቶች ስለታረዱ ነው፣ የአብነት ተማሪዎች ስለተጨፈጨፉ ነው። ምናልባት ብዙ የሚዲያ እንትን ስለማናገኝ እዚህ ገጠር አካባቢ ስለሆነ ስለማንሰማ ይሆናል እንጂ ከተማ ላይ ያሉ የከተማ ላይ የሚኖሩ ሰዎች ሁሉንም እያዩት ነው፣ እየሰሙት ነው። በተግባርም እላያቸው ላይ እየተገበረባቸው ነው ማለት ነው። በየቦታው የአማራ ክልል አሁን የስደተኞች ካምፕ ሆኗል። ደብረ ብርሃን ብትሄዱ፣ ደሴ ብትሄዱ፣ ሸዋሮቢት ብትሄዱ የትኛውም ቦታ ላይ የተፈናቃዮች ካምፕ ሆኗል። ስለዚህ አሁን በዚህ ሰዓት አማራ እናት አባቶቹ ባቀኑት ሀገር ላይ አያት ቅድሚያቶቻችን በቆረቆሩት ከተማ ላይ አትኖሩም ተብለን ተፈርዶብን በተኩላዎች እየተሳደድን እየታረድን ያለ ነው ማለት ነው። አባቶቻችን እንደነገርኳችሁ ከቤተ ክህነት አገልግሎት ሲወጡ ከአገልግሎት በኋላ በድንጋይ እየተወገሩ ተገለዋል። አዲስ አበባ መሀል አዲስ አበባ ከተማ ውስጥ 250 ሺህ በላይ የአዲስ አበባ ነዋሪዎች አማራ በመሆናቸው ብቻ ቤት ንብረታቸው እየፈረሰ ላያቸው ላይ ተሰደው አዲስ አበባ ውስጥ ቤት ተከራይተው እንዳይኖሩ ቤት ኪራይ ተከልክለዋል። ቤታቸው የፈረሰባቸው አማራዎች ማለት ነው። ስለዚህ በየጎዳና ላይ ስደተኛ ተቅበዝባዥ ሆነዋል። አባቶቻችን ይህን ነገር ደፈር ብለው መናገር አለባቸው። የአማራ ሕዝብ ችግር ውስጥ እንደሆነ፣ ሊጠፋ እንደሆነ፣ አደጋ ላይ እንደሆነ የሃይማኖት አባቶች ለሕዝባቸው ማስተማር አለባቸው የሚል መልእክት ስላለን ነው እኛም ማለት ነው በበኩላችን ማየት አለብን፣ መመልከት አለብን። እና አፄ ዘያዕቆብ ከኢትዮጵያ ግብጽ ድረስ ተሰደው ዛሬ ጻድቃኔ ማርያም የምንፈወስባት እመቤታችንን በግብጽ በፈርዖኖች ስትቃጠል እሷን ሰራዊት ይዘው ዘምተው ነው ጻድቃኔ ማርያም ዛሬ በኢትዮጵያ ውስጥ እንድትገኝ ያደረጉት። ስለተቃጠለች ነው ግብጽ ውስጥ ማለት ነው። እሳት ስለነደደባት ነው ወደ ኢትዮጵያ እንድትመጣ ያደረጉት። አፄ ዘያዕቆብ ናቸው ያመጧት። ዛሬም በየቦታው ቤተክርስቲያኖች እየተቃጠሉ ነው። የሃይማኖት አባቶች እየተገደሉ ነው። አማራ በጅምላ እየተጨፈጨፈ ነው። ሞታችን ከውሻ ሞት አንሷል። በጅምላ እየተቀበረ ነው። 200 300 ሰው በአንድ ጉድጓድ በመኪና በግሪደር እየተቆፈረ እየተቀበረ ነው አማራ። ስለዚህ ሞትን አንድ ጊዜ ሞተን እናስቆማለን ብለን የወጣን ፋኖ የሆነው ለድሎት አይደለም፣ ለምቾት አይደለም። እኛ ሞተን የአማራን ሕዝብ ለቀጣይ እናስቆማለን ብለን። ስለዚህ ወጣቱም አቅም ያለው ወጣት በዚህ ሰዓት መደራጀት አለበት፣ መሰልጠን አለበት እንጂ በዚህ ሰዓት ቁጭ ብሎ ሞትን ፈርቶ በየተራ መታረዱ አግባብ አይደለም።
ሞትን ብንፈራው ሞት ከመዋረድ ከውርደት በላይ ሞት የለም። ሚስትን ከማስደፈር፣ ልጅን ከማስደፈር፣ አገር ከማጣት፣ ቤተክርስቲያን ከማቃጠል ከዚህ በላይ ውርደት የለም፣ ከዚህ በላይ ሞት የለም። ስለዚህ የአማራ ህዝብ የሰው ድንበር አልፎ በታሪክ ማለት ነው የሰው ድንበር አልፎ ወሮ አያውቅም። ማንንም ድንበር ተሻግሮ ወሮ አያውቅም። ራሱን ግን ይከላከላል። አሁንም ራስን የመከላከል ተተፈጥሮ የተሰጠንን ራስን የመከላከል መብታችንን ተጠቅመን ራሳችን እየተከላከልን ነው እንጂ ያለ ነው ማንንም ድንበር አልፈን ማንንም ብሔር አልወረድንም እኛ። ስለዚህ በደጃችን የመጣብን ጦርነቱ ፈልገውን ነው የመጡት። ተገፍተን ነው ተገድደን ነው ጦርነት የጀመርነው። እየታገልን ያለ ነው